ተጨባጭ መረጃ አዳዲስ እይታ ትክክለኛ አቅጣጫ አናቶሊ ሚዲያ significant information new vision perfect direction and logical analysis Anatoly Media ሻቢያ በኦሮሞ ላይ አዲሱ የሻቢያ የፖለቲካ ትርክታቸው ምኒልክ ኃይለ ሥላሴና ደርግ ኦሮሞዎች ነበሩ ኤሪትሪያን በወረራ ይዘው የነበሩና በኤሪትሪያ ላይ ጦር አዝምተው ስወጉን የነበሩት ኦሮሞዎች ናቸው ነገር ግን አማርኛ ሲናገሩ ስለነበረ አማራ ይመስለን ነበር አማራማ ወገናችን ነው ስለዚህ ከአማራ ጋር ቆመን ኦሮሞን መውጋት አለብን እያሉ ነው የኤሪትሪያ ልሳን በሆነው ቀንድል ቱብ ላይ የሚተላለፈውን ፕሮግራም አድምጡ አማራ እንደ ህዝብ እንዳይኖር እየተደረገ ያለው እንደ ህዝብ አልተፈለገም ኦሮሞ ራሱ በፈጠራት ሀገር የውሸት የራሱን የኦሮሞን ወንጀል አማራ ላይ ያጥፎ አማራ ነው የሚያሰቃየው አማራ ነው የሚያጠፋው ከሚሊክ ጀምሮ ኢትዮጵያ ተመሰረተችው ሚሊክ ደግሞ አብዛኞቹ ኦሮሞዎች ናቸው ዳግም የምናወራው ኃይለ ሥላሴ ኦሮሞ ነው መንግስቱ ለማርያም ኦሮሞ ነው ብዙ ኤርትራ ውስጥ ግፍ ሲፈጽሙ የነበሩ ጀነራሎች ጭምር ጦር ኃላፊዎች ኦሮሞዎች ናቸው አማራዎች አልነበሩ ኤርትራዊ አማራን ስለማያውቀው ኦሮሞን ስለማያውቀው አማርኛ ስለሚናገር ሁሉ አማራ ይመስለው ነበር ያ ነው ስተቱ ኦሮሞ ራሱ ባደረገው ራሱ በፈጠረው አማርኛን የሥራ ቋንቋ ሆኖ ስለመጣ ብቻ አማራን ታርጌት አድርገህ የምታጠቃበት እንዲጠፋ የሚደረገው ይሄ ዋናው ባይዘው ይሄኛው አሁንም እዚህ ጋር መታነሳው ዴቭ ይሄ የነጮች አጀንዳ ነው ይሄ ራሱ ምክንያቱም አማራ ባይ ዲፎልት ኢትዮጵያ ተብሎ ነው የሚታሰበው ዲፌንሲቭ ነው ተከላካይ ነው ፓትሪዮቲክ ነው ብሎ ስለሚያስቡት ያ መሰበር አለበት ነው የሚሉት ይሄን ነው ያደረጋል ይሄ መንግስት አማራን ከሰበርከው ኢትዮጵያን ፍራጃይል ታረጋታለህ ትበተናለች ሳይሆን የሻቢያ ፍላጎት ምንድነው በአዲስ መልክ የፊውዳሉን አደረጃጀት መልሶ ለማደራጀት ስጥር በጀመረው ቀይ ሽብር ላይ መለስ እስከ ወዲያኛው የከሰመው ኢሃፓ ኢፒአርፒ ዛሬም በአስተሳሰብ ደረጃ የኢትዮጵያ መስራቾች እኛነን ኢትዮጵያ ማለትም እኛነን የሚል የትምክት አስተሳሰብ የሚያራምደው የቀኝ ክንፍ አክራሪ የፋኖ አይነት ጽንፈኞች በአማራ ጎራ መኖራቸውን ሻቢያ ጠንቅቆ ስለሚያውቅ እነሱን ትምኪታቸውን አነሳስቶ ኢትዮጵያኖችን ማጫረስ የሚል የጸና ፍላጎት አለው ኢትዮጵያኖች ሲተላለቁ ደግሞ ኤሪትሪያኖች ኤርትራን የራሳቸው ኢትዮጵያን የጋራ አድርገው ስጠቡ ለመኖር ይመኛሉ በመሆኑም ከኢትዮጵያ ጠንካራ አደረጃጀት ያለው የትግራይን ህዝብ ማጥፋት ፈለጉ ሴራም ወጠኑ ምክንያቱም ደካማ ኢትዮጵያን ለመፍጠር ጠንካራ አደረጃጀት ያለውን የኢትዮጵያ አካል ማጥፋት ነበር ፍላጎታቸው በመሆኑም የፕሪቶሪያው ስምምነት ለሻቢያ የመብረቅ ምትሆነባቸው ከዚህ እንደ ሰይጣን ራስ ወዳድ ከሆነው ምኞታቸው ተነሳስተው ፋኖን ክፋት አሰልጥነው የሰይጣን አለቃ አድርገው አስታጥቆ ወደ ኢትዮጵያ መላክ በመጀመራቸው ዛሬ ያለንበት ጣላትነት ውስጥ ዳግም ገብተናል በየዘመኑ የኢጣሊያን የእንግሊዞች የፖርቹጋሎች የፈረንሳዮች የደርቡሾች የግብጾችና ኢትዮጵያን ለመግዛት ከሚመጣው ሁሉ ጣላት ጋራ በመሻረክ ሀገርና ህዝብ ሸጠው ወደ ስልጣን በመምጣት ኢትዮጵያ ማለት እኛነን ትክክለኞቹ ኢትዮጵያኖች እኛነን ኢትዮጵያ ማለት አማራ ነው የሚሉት ባንዶች ደግሞ ምን እንደሚሉ እንስማቸው ከነሱ ውስጥ ፊታውራሪው ባንዳ አቶ አንዳርጋቸው ጽጌ ናቸው አቶ አንዳርጋቸው ጽጌ በስተርጅና እንኳን አቋሙ ያልጠራና ያልተረጋጋው ቅሌት ጌጡ የሆነው አዛውንት የሻቢያን ዓላማ ለማስፈጸም ግንባር ቀደም ተቀጣሪ ነውና ከሻቢያ ተልኮ በመቀበል አማራ የሚል ህዝብ የለም እያለ ለዘመናት መቃብር የሚያካክሉ መጽሐፍ ሲያስነብብና ሚዲያ
ሚዲያውን ሲያጣብብ የነበረውን 10 ዓመታት ዘንግቶ አሁን ላይ በኢትዮጵያ ውስጥ ብሔር የሚለውን መስፈርት የሚያሟላው አማራ ብቻ ነው ይለናል። ከቅርብ ጊዜ ወዲህ አማራ መደረጀት አለበት የሚል ሐሳብ ላይ ገፋ አርጎ የመጣው በተለያዩ የአማራ የፖለቲካ ሊቃን አክቲቪስቶችም ዘንድ የምትተችበት ነገር አለ። አማራ የለም እስከ ማለት ደርሷል የሚል ነው። እንግዲህ ብዙ ቦታ ላይ አንዳርጋቸው ሲነሳ የአማራ ብሔርተኞች የሚያነሱት ቅሬታ ወይም ደግሞ ተቃውሞ አማራ የለም ካልክ በኋላ ዛሬ እንዴት ታየህ ብለው የሚገልጹ አሉ። በእርግጥ በተለያዩ መጽሐፎች በተለያዩ በቪዲዮም ጭምር ባቀረብከው ላይ ይህን ሐሳብ እንደው ውድቅ የሚያደርጉ ነገሮችን አንስታል። ግን ይህንን ጽሑፍ የጻፍከው እነዚህ አካላት ጭምር አንተ በአማራ ብሔርተኝነት ላይ አቋምን እንዲያውቁ በሚል የጻፍከው ነው ብንል እንዴት ነው ያስኬዳል? ማስኬዱ ለምን መሰለህ? እኔ አማራ የሚባል ህዝብ የለም አይደለም ያልኩት፣ አማራ ህዝብ ነው ያልኩት። ይነቱ አማራ የሚባል ጎሳ ወይ ነገድ የለም ነው። አሁን በአሁኑም ጽሑፌ የሚያሳየው ያለው በኢትዮጵያ ውስጥ አንድ ብሔር አለ ቢባል የሰው ልጅ ደሙንና አጥንቱን ሳይመረምር እንደ ሰው የሚቀበል ብሔር ማለት እሱ ነው። ለኔ አማራ ብቻ ነው ብዬ ነው የጻፍኩት። ያለው ህዝብ ስትሆን የሚመጣ ኳሊቲ ነው። እኔ ከሞትኩ ሳርዶ አይብቀል እንዳለችው እንስሳ እድሜውን ጨርሶ ወደ መጣበት ልሰናበት በተዘጋጀበት ዘመን ላይ ህዝቡን አባልቶ የአማራው የትግል አባት ጀግና ተብሎ በታሪክ መጠራት ይፈልጋል። አቶ አንዳርጋቸው ስላልቻለ እንጂ እንደሱማ እውነትም የኢትዮጵያ ብሔር ብሔረሰቦችን አንድዶ ይጨርስ ነበር። ይህንንም በግልጽ ከታሪክ ማህደር ማንም ልፍቀው በማይችለው መልኩ ተመስግቦለታል። ትግራይን ጠብሶ መብላት ኃጢአት አይደለም ብሎ ያለ የከፋ ጭራቅነቱን አሳይቶናል። ከዚህ ሰው አሁን ምን መልካም ነገር መጠበቅ ይቻላል? ሌላኛው የአንዳርጋቸው ጽጌ ቁራጭ ተከፋይ የደም ነጋዴ ኩሩ ባንዳ የተኮነነው መሳይ መኮንን ነው። ቡፌትስ ኦፍ አይዲያ በሚል የሚዲያ ፕላትፎርም ከሞገስ ዘውዱ ጋር ባደረገው ቃለ ምልልስ እንዲህ ስል መርዙን ሲያዝረክርክ ታይቷል። ኤርትራ አለ ለአንተ 4 ኪሎ ወይስ አስመራ ነው የሚቀርብ? የትኛው ነው የሚቀርብ? መሳይ የምልበት ደግሞ በግልጽ ቋንቋም ከሻቢያ ጋር የሚደረግ ትብብር ጋር ተያይዞ ከሻቢያ ጋር ማለትም ከመንግስት ጋር ከአገዛዙ ጋር በሚደረገው አሁን በተያያዘው ትግል ሂደት ውስጥ ከሻቢያ ጋር ትብብር ማድረግ ተገቢ ነው ወይስ አይደለም? አሁን ማሽሞንሞኑ ይቅርና በግልጽ ቋንቋ ተገቢ ነው ወይ? ምንም ማሽሞንሞን ሳያስፈልገው ወደኋላ ወደፊት ማመንታት ሳያስፈልገው ተገቢና ተገቢ ነው እንዲደረግም ያስፈልጋል። ሻቢያ ይህን ትግል እንዲደግፍ እስካሁን እየደገፉ ነው። ምንም ማስረጃ ላገኛቸው እንዲደግፍ ግን እንደው ምን ፍላጎቴን ብቻ አይደለም የምገልጽልህ፣ መደገፍ አለበት ይህን ትግል። ሻቢያ በነገራችን ላይ ያንም በዋት ጊዜ ማኩረፊያችን የነበረው ማምለጫ ኮሪደራችን የነበረው ያ ነው። የኤርትራ መንግስት የከፈተው ኮሪደር ነው ለኢትዮጵያ ፖለቲካ ኃይሎች ሲደቆሱ ሮጠው ገብተው ትንሽ ተሰባስበው የሆነች ነገር ሲያደርጉ የነበሩ። አሁንም ሌላ ቦታ የለን። መሬት ቢፈቅድ መሳሪያና ሌላም ነገር ፈቅዶ ይህን ስርዓት ለመጣል ለሚደረግ ትግል የሻቢያ ስጦታ ቢኖር ወይም ድጋፍ ቢኖር እጅ ስሞ መቀበል ነው። ምንም ይሄ ማመንታትም ማሽሞንሞንም አያስፈልገው፣ በግልጽ መናገር ነው የሚችለው። በጣም የሚባለው ስርዓት እንዲገረሰስ ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን። አሰላለፋችሁ ምንድን ነው? ምንም ጥርጣሬ አያስፈልገውም። ይሄ እዛ እሱ ጦርነቱን ሲከፍት ፋኖ 4 ኪሎ እንዲገባና የምናደርገው ፋኖ 4 ኪሎ ይገባል። ይህን ስርዓት መጣል ለምንም ለድርድር የሚቀብር አይደለም። ከኤርትራ ጋር ጦርነት ቢከፈት ከማን ጋር ነው የምትሆኑት? ከኤርትራ ጋር ሆነን አይደለም። ፋኖ የራሱን ኃይል ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት ነው። ምንም አሻሚ እኮ አይደለም። ግልጽ ነው። ዋናው ትልቁ ታርጌቱ ይሄንን ስርዓት መጣል ነው። ከዚህ ስርዓት በኋላ ለእናቴን ኮስት ስለዚህ በየትኛውም ዋጋ ብዬ ልጨምርበት፣ በየትኛውም ዋጋ ከማንም ጋር ተሰልፈ የአማራ ህዝብ የሚያደርገው ትግል ግን ውጤቱ ይህን ስርዓት ማስወገድ ነው። ከዛ በመለስ ምንም ነገር መፍትሄ ሊያመጣለት አይችልም። እኔ ማምነው ምናልባትም ትግሉ መሪዎችም ይሄ አቋም አላቸው። ለውጥ ሊመጣ የሚችለው በመሳሪያ ትግል አንበርክከ ሰብረ
ይህን ስርዓት ስታስወግድ ብቻ ነው። አዲሱ የህዝብ አደረጃጀትና የጦር አሰላለፍስ ምን ይመስላል? ሻዕቢያ የኢትዮጵያ ምሁራኖችን፣ የሃይማኖት መሪዎችን፣ ነጋዴዎችን፣ አንዳንድ ባለሀብቶችን፣ የሚዲያ ባለሙያዎችንና አርቲስቶችን፣ ዲያስፖራዎችን ለሚያካሂዱት የተቀናጀ ዘመቻ በምን መልኩ እየተጠቀመበት ነው? በቀጣይ ፕሮግራሞቻችን ይዘን እንቀርባለን። ሳብስክራይብ፣ ላይክ እና ሼር በማድረግ ይደግፉን። እናመሰግናለን። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ሲግኒፊካንት ኢንፎርሜሽን፣ ኒው ቪዥን፣ ፐርፌክት ዳይሬክሽን and logical analysis. አናቶሊ ሚዲያ